በጣም ብዙ ጊዜ ወንዝ ውሃ እየቀዳሁኝ በጀሪካን ልብስ እያጠብኩኝ ታዩኛላችሁ። እኔ የምኖረው ክፍለ ሀገር ነው፣ ክፍለ ሀገር ልጅ ነኝ እና ከዚህ በኋላ ወንዝ የሚባል ነገር አንሄድም። ዝናብ መጥቶልናል፣ ከዝናብ እናጠራቅማለን። አሁን ልብስ ማጥብበትና ጸጉሬን የምታጠብበት ውሃ እያጠራቀምኩኝ ነው። ዝናቡ መዝነቡን አላቆመም፣ አሁንም እየዘነበ ነው። ግን እኔ ጸጉሬን መታጠብ ጀመርኩኝ። ለቤቢ ምግብ ሰጠሁትና ጸጉሬን ከታጠብኩኝ 2 ሳምንት ሆኖታል። 2 ሳምንት ሙሉ አልታጠብኩም። አሁን ዝናብ ዘንቧል፣ ውሃ አጠራቅም ያለውና እየታጠብኩኝ ነው። ክረምት ደስ የሚለው ነገር ውሃ እንደፈለጋችሁ ድፍት ያረጋችሁ ነው የምትታጠቡት። ልብስም በቃ ታውቃላችሁ ህጻናቶች በጣም ነው የሚያቆሽሹትና በቀን በቀን ነው የማጥበው። ውሃ በቃ እንደ ልብ ስለሆነ ማለት ነው። ቤቢ ደግሞ እዚህ ጋራ ጸጉር ማስያዣዬን ከጎን ቁጭ ብሎ አግኝቶት የኔ እንደሆነ አውቆ አንስቶ አምጥቶ ሰጠኝ። እንዴት እንዳደገ እንዴት ብስል ልጅ እንደሆነ እዩት ብቻ። እግዚአብሔር ይመስገን አሁን 2 አመት ሞልቶታል። በጣም ነው ደስ የሚለው። ከዛ ሲጨርስ ጸጉሬን እንደዚህ ወደ ላይ አስያዝኳት። ወደ ላይ ማስያዝ ነው የምወደው ብዙ ጊዜ። ከዛ ልብሳችን ቄሪር አድርገን መጣን። እዚህ ጋራ እንደምታዩት ቤቢን ካልሲውንና ኮፍያውን አለበስኩት ክረምት ስለገባ እንዳይበርደው እና አሁን ደግሞ ያለነው ሱቄ ውስጥ ነኝ። ያው ቤቴም ሱቄም አንድ ላይ እንደሆነ ሁላችሁም ታውቃላችሁ። ከዛ እንደዚህ ለባበስን። አሁን ወተት ጠጣ በቃ ትግል ነው። ምክንያቱም አሁንም ድረስ ቤቢ ጡት መጥባት አላቆመምና ያን ያክል ህይወቱን ያክል ምግብ ቆንጆ ነገር ሰርቼ ብሰጠው ብዙም ፍቃደኛ ሆኖ የሚመገበው ነገር ቢኖር የእናት ጡትና የእናት ጡት ብቻ ነው። ከዛ ይሁት ብቻ እንዴትም ቢ እንደሚለኝ ስሰጠው እየገፈተረኝ አካውንቴ ተመቷል። ኮፒ ሊንክ